እግሬ ቀዝቃዛ ቢሆን ኖሮ ሲል ሰሙት ነበረ። እግሬም ስለሞቀ በቃ ኦሬዲ አሁን አንድ ቆዳ የእግሬ ውስጥ እግሬ ቆዳ አንድ ቆዳ የለም። አሁን ይሄ የቆመ ተራራ ማንም ሰው መሬት ነው ዘራበታለሁ ብሎ አያስብም። መሬት የለኝም ብሎ ነው የሚጨነቀው። ዙሮ ዙሮ አንዱ ትልቁ ነገር ውሃ ነው። እኔ ራሴ የሚያስበው ውሃ ካለ እነዛ አረጋውያንን የሚሰቃዩት አርድቱ ውሃ ቅጂ ወገቡ መቆመጦ ይቀንስላቸዋል። ውሃ ከወንዙ ስጭኝና እግሬን ትንሽ ላገዝግዘው ወይስ ይቅርብ ይጎዳኛል? አጸግብሮቱ ሲካሄድ መላልጦ ቢጥልኝስ? ሰውንም አሰለቸ ነው በጣም እየተሰማን ነው እንጂ ለማና ለኛ ማይፈቀድም ነበር። እዚህ ገዳም ላይ ከፈውስ ጋር በተገናኘ ያሉት ነገሮች ምንድናቸው? የስጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም። ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት ነው። እሳት ሲቃጠል ትቀርጻላችሁ ብለዋል። ይሄ ሙቀት አንሶ ሌላ እሳት አለ ማለት ነው። ከዚህ ሌላ ይሄ የመጨረሻው እሳት አይደለም እንዴ? ምንድነው ማለት ገዳሙን አልፈለጋችሁትም? እንፈልጋለን። ታዲያ ምን ነው እሳት አነደዳችሁበት? ያው ስራችን ይሄ ነው። በዚህ ነው የምንተዳደረው። ይሄ ብርጃ ይባላል። እሳት መሬቱ ካልተበላ በላ ያበቅልም። ባዶ መሬት አስበልተን ቆፍረን ነው እንትን ነው ይበቅልልን። አሁን አንዳንድ ጊዜ በሰኔ ጊዜ ብዙ እናቶች ያርፋሉ። ያው ጊዜያቸው ደርሶም ቢሆንም ግን መከራ አለው። እንዴት ነው እዚህ ሙቀት ላይ ያው ስትተኛ ሰውነት መላላጥ ይመጣል፣ መቁሰል ይመጣል። ያንን ያለምንም ሕክምና ያንን ተቀብሎ ለእረፍት ለነሱ ክብር ነው። ወደው ለምደው አምነው ተቀብለውታል። ግን ለሚያስታምና ለቋሚ ሰው ደግሞ ለህሊና በጣም ያማል። ለመዝራት ነው? አዎ እህል ለመዝራት ነው። ካልተበላ መሬቱ እህል አያበቅልም። ጥጫ ስለሆነ አፈር ስለሌለው እንዴ። ይሄማ እኮ የቆመ ተራራ ነው። እዚህ ላይ እህል ይበቅላል እንዴ? አዎ ይሄ አሁን እሳት የበለው ቆንጆ ነው የሚያበቅልን ራሱ። ቅድም የቆፈረን እንኳን ተበላ ነው። እማዬ ግን እናንተ ነው ያቃጥላችሁ? አይበናል፣ ለምደናል። እኛ ስራችን ስለሆነ ያቃጥለናል። ግን ወይ ጥላ በረድ ሲላችሁ ብታነዱ አይሻልም? አሁን ጠራራ ይበላልና ደግሞ ፀሐይ ሲሆን ነው ፀሐይ ሲግል ነው እንጨት እንዲበላል። እዛ ያበላው ምሳት ፀሐይ ካልጋለ መሬቱ ሲግል አብሮ እንጨት እንዲበላል። እሺ እማዬ፣ እሺ እንግዲህ እግዚአብሔር እንዲረዳን እኛንም እንዲያስበን ጸልዩልን። ታችን እናንተ ጋር ተወን። አሜን አሜን እማዬ አሜን። እሺ ጥንት ያው ቋርፍ እንደ ልብ ይገኝ ነበር። አሁን በቅርብ ቋርፍ ማግኘት አይቻልም። ቋርፍንም ለማግኘት የግዴታ ውሃ ያስፈልጋል። የደከሙ እናቶችም ሲኖሩ ያው እንዲያገግሙ እህል ያስፈልጋል። እውነቱን ለመናገር እንደዚህ አይነት ስሜት እስከዛሬ ተሰምቶኝ አያውቅም። ሙሉ አፌ ደርቆ ከውስጥ ምራቄ እያጦለወለኝ ነው። ልክ ይሆናል አይደል? የማይሆን ነገር እንደጠጣ ሰው ምራቄ ራሱ የማይሆን ነገር ሆኗል። አሁን በሰዓቱ ላይ በሙቀቱ ላይ ሰዓቱ እኔ ሰውነቴ አልቻለም። ልጅቷንም ሳላገኝ የመጣሁበትን አላማ ሳላሳካ ጉድ እንዳልሆን እማዬ ወለተ ማርያም ከኋላ አሉ እንዴ? አላየኋቸውም። ደግሞ ጥለውኝ ሄደው መንገዱ እንዳይጠፋኝ እነሱን ብከተል ይሻላል። እማሆይ ሆን ብለው እየሸሹኝ እንደሆነ ገብቶኛል። አሁን የቀረኝ አንድ ቻንስ ውሃ ሲቀዱ መያዝ ነው። የተሸከሙት አርድእቶች ተራራ ሲቆፍሩ ብለው እንጨት ተሸክመው መጥተው ምንም አላላባቸው። ምንድነው እንደዚህ የሰራው ሳያልበው ያልሰራው የሚያልበው? ላብ ከምንድን ነው የሚመነጨው? የምታውቁ ሰዎች እስኪ ጻፉልኝ። አሁን ወደ ወንዝ እየወረዱ ነው ተብሏል። ለማናገር ያለኝ የመጨረሻው ቻንስ ይሄ ይመስለኛል። እናቱ እማይ እማይ
እማዬ እስማ ማራሯጡኝ እኮ እንዴ ስጠራሁት አልሰሙኝም። እስማ እንዴ እማዬ ኧረ ቆይ ምን ነው ሊጠጡ ነው እንዴ? ይሄንን ምን ነው ይሄ ቆሽሻው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ። እማዬ ይሄንን ጠጣ። ኧረ ይቅርቦት ግድ የለዎትም። ይሄ ስንት ውሃ ወለድ በሽታ አለ። ይኸውልዎት እማዬ እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው። እማዬ እማዬ ኧረ እማዬ ኧረ አንዴ ያናግሩኝ። ኧረ አንድ ጊዜ አዳምጡኝ እማዬ ምን አለ ቢያዳምጡኝ እማዬ። በስንክሳር የምናነበውን በትምህርት የምንሰማውን የአባቶቻችንን ፍጹም ተጋድሎ እዚህ ቦታ ላይ በአባቶችም በእናቶችም ሕይወት በአካል አየ ነው። እነዚህ የምታዩአቸው መነኮሳት ሌሊት በቤተ መቅደስ ኪዳኑን ቆመው አድረው ገና ሳይነጋ 14ና 15 ጊዜ ወደ ወንዝ እየተመላለሱ ውሃ ቀድተው እንደ ግድግዳ የቆመ ተራራ ላይ በጠራራ ፀሐይ ሲቆፍሩ ውለው ደግሞ ሲመለሱ 70ና 80 ኪሎ እንጨት በጀርባቸው ተሸክመው ደስ እያላቸው ይመጣሉ። እማዬ ደህና ዋሉ እማዬ? እግዚአብሔር ይመስገን። ይቅርታ በጣም እኔ በሰላም የኖሩበት ገዳም ገብቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም። በቅድሚያ በእውነት የተሰማኝን አድናቆት ክብር መግለጽ ፈልጋለሁ። እንደርሶ በ12 ዓመት ገና ታዳጊ ሆኖ ጊዜን እድሜን ህይወቴን ሁሉ ለክርስቶስ ሰጥቼ እኖራለሁ ማለት በጣም መታደል ነው። የሚገርመው ነገር እዚህ እጅግ የሚያቃጥል በረሃ ውስጥ እኛ ተኝተን ሲያልበን እነሱ እንጨት ተሸክመው አያልባቸውም። ይህን ሁሉ የሚያደርጉት ደግሞ እየጾሙ በባዶ ሆዳቸው መሆኑ ፍጹም ያስደንቃል። ከዚህም በላይ እግዚአብሔር የፈቀደላቸው እንደ ጋለ ብረት ምጣድ የሚያቃጥለው አለት ላይ ዱር ገደል ዋሻ ውስጥ ገብተው ክርስቶስ ከጠራን ብለው ይጋደላሉ። ግን ምንድነው የእናቶ ጥያቄ ገዳሙን ትተው ይውጡ ወይም ዓለማዊ ይሁኑ ሳይሆን እኔ ያለሁበት ገዳም ይምጡና ከኔ ጋር ይኖሩ ነውና ደግሞ ከእናት ተለይቶ ህይወት እኔ እንዴት እንደሆነም አልገባኝም። ግድ የለዎትም እማዬ እናቶ ከሚያዝኑበት ቀሪ እድሜያቸውን ደስ እንዲላቸው ባይሆን ጊዜ ሰጥዎታለሁ። 1 ሳምንትም 2 ሳምንትም ተመልሼ እመጣለሁ። ወስኑና ይዤዎት ልሂድ። እኔ እዚህ ብቻ ነው የፈለኩ የሚመቸኝም ይሄ ነው። እነዚህ እህቶች በአብዛኛው እንደዚህ የሚለፉትና የሚጋደሉት ለራሳቸውና ለሆዳቸው አይደለም። እማዬ እንዴ ከእናት በላይ ምን አለ? በአንድ ገዳም ለምናኔ እናትና ልጅ አይመችም። ያው ያም እኮ ዓለማዊ ቦታ አይደለም እማዬ። እሳቸውም ገዳም ነው ያሉት። ወደ ዓለም ሂዱ ሳይሆን ከገዳም ወጥተው ገዳም ይግቡ ነው። ለውጡ ምንድን ነው? ምን ልዩነት አለው? እዚህ ያሉትን ደግሞ የሚያግዛቸው የለም። ውሃ ማን ይቀዳል? እንጨት ማን ይለቅምላቸዋል? እዚሁ ገዳም ላይ 20ና 30 ዓመት ያገለገሉ ትላንት እንደነሱ ወጣት የነበሩ ዛሬ ጊዜ ገድቧቸው እድሜ አድክሟቸው አልጋ የያዙ እናቶች አሉ። እነዚህ በርካታ እናቶች ይታጠቡበት ዘንድ ይጠጡት ዘንድ አብስለው ይበሉበት ዘንድ ውሃ ያስፈልጋቸዋል። እህልም ግድ ይላቸዋል። ውሃ በቀን ስንት ጊዜ ይቀዳሉ? እንግዲህ ያነሰ ከተባለ 10 ጊዜ ምናምን። 10 ጊዜ ወንዝ ይወርዳሉ ይህንን ስራ ተሸክመው? አዎ እሱም ከዛም በላይ የሚቀዱ አሉ፣ እህቶች አሉ። ጤነኛ ነው የምትሆኑት? ምንም ህመም የለውም ይህን ጠጥታችሁ? እግዚአብሔር ይመስገን። እንደው ትንሽ አስበውበት ሀሳቡን ይቀይራሉ? ትንሽ እዚህ 2-3 ቀን አድሬ ላናግሮት? አይ አልቀይርም በጭራሽ። እሺ እንግዲህ እማዬ ስለረበሽኩት ይቅርታ። ይልቅስ ለእናቶች ውሃ ብታስገቡላቸው ጥሩ ነው። ለገዳሙ ውሃ ብታስገቡ። እነዚህን በወጣትነታቸውና ብዙ ማድረግ በሚችሉበት ዘመን ዓለምን ንቀው ለሀገርና ለራሳቸው እየጸለዩ ለኢትዮጵያ ሰላም የሚጋደሉ ወገኖቻችንን አይደለም የወንዝ ውሃ ንጹህ ውሃ ማዘርግተን ብናጠጣቸው የምናገኘው በረከት የስጋ ሳይሆን የነፍስ ፍስሐ ነው። ነገር ግን የጠየቁን ንጹህ ውሃ እንኳን አይደለም። አሁን ይግባልን የምትሉት የወንዙ ውሃ ይግባልን ነው እንዴ? እንግዳ ከየት ይመጣል? ሌላማ እንጂ ንጹህ ውሃ የለም። የመንግስት መስመር የለም። የለም። የወንዙ ውሃ ነው ይግባልን የምትሉት? ሌላ የለም።
የወንዙን ውሃ ስባችሁ ካመጣችሁልን ሙዝ እናለማበታለን፣ እኛም ጠጥተነው እንረካለን ብለዋል። መንግስት ከተማ ላይ ሰፊ መሬት ሰጥቷቸዋል። እዚህ መሬት ላይ ደግሞ ቋሚ ገቢ የሚያመጣ ነገር ቢገነባላቸው በዚህ ትጋታቸው ከድካምና ከእንግልት ርፍ ካሉ ጊዜያቸውን በጸሎት በስግደት እግዚአብሔርን በማሰብ ላይ ቢያውሉት ለሀገር መፍትሄ ያመጣሉ። በታጠናው ቡድን የወሰደው መፍትሄ ምንድነው? የመጀመሪያው ውሃውን በፓምፕ ገፍቶ ሪዘርቬር ሰርቶ ውሃውን እያከሙ በግራቪቲ እንዲደርሳቸው ማድረግ ነው። ስለዚህ እሱን ለማድረግ የቅየሳ ስራው እና አጠቃላይ ጥናቱ ተጠንቶ ቀርቦ ነበር። ቢያንስ የመስኖ ልማትን በዛው አብሮ ቢሰራላቸው በሚል ጥናቱን አጥንተናል ማለት ነው። መብራት ወደዚህ የመግባት እድሉ በጣም ዜሮ ስለሆነ ከነዳጅ ይልቅ ሶላር ፓምፕን እንዳንድ ኃይል ምንጭ መጠቀም ነው የታሰበው ማለት ነው። ከዛ በኋላ ደግሞ ራሱን የቻለ ፓምፕ ይኖረዋል ማለት ነው። በየትኛውም ሀገር ገንዘብና በቴሌብር ስክሪኑ ላይ የምታዩትን ባርኮድ ወይም ቪዲዮ ስር የተቀመጠውን ሊንክ በመጫን በወገን ፈንድ ድጋፋችንን አሁን መጀመር እንችላለን። በኢትዮጵያ ንግድ ባንክ ደግሞ በ1076 70 48 57 6 ዋልድባ ዳህልሻ ኪዳነ ምሕረት ማኅበረ ደናግል ገዳም በሚል አካውንት ድጋፋችን ይቀጥል።